አሁን እያኮበኮቡ ያሉ ልጆች ይኖራሉና ወጥቼ እንትን እላለሁ እኔማ ብሎ አሁን አንዳንድ ሰው ከወጡ በኋላ ጥሩ ህይወት የሚጠብቃቸው ነፃ የሚሆኑ የተመቻቸ ነገር ነው እና በቃ እኔ እዚህ ጋር የምገላምጡኝ ከሆነ እንደዚህ እንትን የምትሉኝ ከሆነ ምናምን ብለው ሲዝቱ የሰማኋቸው ህፃናት ልጆች አይቻለሁኝ። እና ይህንንም ፕሮግራም የሚያዩ ወጣቶች አሉ እያኮበኮቡ ያሉ በቃ ለመውጣት። ምን ይመስላል ህይወቱን እባክህ እስኪ በደንብ ንገርልኝ። ምንድን ነው የሚገጥማቸው ከወጡ በኋላ? ያው እውነት ለመናገር እኔ ፈልጌ አልነበረም በጊዜው የወጣሁት። አንደኛ የማየ ከሀገር መውጣት ነው እዛን ኢንሲደንቶች እንዲፈጠሩ ያደረገው። በዛ አጋጣሚ ነው ወደ ውጭ የወጣሁትና የጎዳና ህይወት ያሳለፍኩት። ግን ምንድነው ያው አንደኛ ልጅነት ስላለ ነው ብዬ የማስበው። ያው ግን አንዳንዴ እድሜውም በራሱ እንደዚህ አይነት ነገሮችን የሚያወሩበት እድሜ በራሱ ትንሽ ቁጭ ብሎ ለመስማትም ነገሮችን ተብሎ ለመረዳትም ምናምን አስቸጋሪ የሆነ እድሜ ነው። ግን የሚሰሙና ደግሞ በደንብ ኬርፉል ካሳለፈው ሰው ይሄ ነው ብዬ ዲቴይሉ ማውራት አልፈልግም ስለማይጠቅም ማለት በቃ አለቀ አልፏል አሳልፎ ያለው ኢትስ ናት ጉድ በቃ ጥሩ የሚባል ህይወት አይደለም። እኔ ጎዳና ኬሻ በጠረባ እነፍ ነገር ብዙ አይነት ነገሮችን አሳልፌበታለሁ። የተኮራበታለሁ ካልከኝ አልኮራበትም። የሚያኮራ ላይፍም አይደለም ጥሩም አይደለም። ለሱስም ለብዙ ነገር ኤክስፖዝ ትሆናል። ግን ምንድነው ሁሌም የሆነ ዲሲዥን ስትወስን ፕራይስ አለ የምትከፍሉት ዋጋ አለ። ያ ዋጋ ግን ህይወትን እስከመጨረሻው ላይ ያጨልመው እግዚአብሔር ከረዳህ ደግሞ ራስህን የምታገኝበትና ነገ ጥሩ ነገር የምትይዝበትም ሊሆን ይችላል። ግን የስናት አሉ ወይስ ጥሩ አውትካም አለው ማለት አይደለም። ረጋ ባለ መንፈስ ነገሮችን ማስተዋል ጥሩ ነው። ያልፋል ብዙ ነገሮች ጊዜ ያልፋል። ሀሳብ ይቀየራል። ሁሉም ነገር እንዳለ አይቀጥልም። ትዕቢቱም ቢሆን ትረጋጋል። ኩራቱም ቢሆን ትቀንሳለህ። የሆነ ሰዓት ሁሉም ነገር ያልፋል ብዙ ነገሮች። ስለዚህ ምንድነው ለሚሰሙኝ ወጣቶች ማለት የምፈልገው ምንድነው በተለይ እንደዚህ አይነት ውሳኔዎችን ለመወሰን ከቤተሰብ ጋር ያለውን ነገር እንትን ለማለት ሁሉም ነገር ይደርሳል ማለት አንዳንድ ነገሮችን ዞረንም በቃ በራሴም ዞሬ ሳያቸው ገብተዋል ማልደሰትባቸው ነገሮች አሉ። በቃ ማለት ምን ሆኜ ነው የምትልበት ነገር አለ። ግን ኤቭሪቲንግ ሁሉም ነገር ይደረሳል። አደልት ስትሆን በደንብ ራስን ስታውቅ ማድረግ የምትችላቸው ነገሮች ናቸውና ልጅ ከሆንክ ወጣት ከሆንክ ቤተሰብ መስማት ከቤተሰብ ጋር ያለውን ነገር ማሳለፍ በጣም ጠቃሚ ነው። ይህን የምለው የተላለፍኩበት ነው። ገብቶሃል? ሁሉም ነገር በቤተሰብ ስህተት አይደለም። እኔም ራሴ ያጠፋኋቸው እኔ ራሴ ሄድኩባቸው የተሳሳቱ መንገዶች ነበሩ አሉ። ስለዚህ የሆነ ዋጋ አስከፍለውኛል። በደንብ በህይወቴ ዋጋ አስከፍለውኛል። ስለዚህ ማሰብ ያስፈልጋል። ብዙም እንደዚህ አይነት ነገር ውስጥ ባይገቡ ባይ ነኝ። ምንም ደስ የሚል ነገር የለውም። ምንም በጣም ሁሉንም ትዘላለህ በቃ ብዙ ነገር ታያለህ። ከዛ ግን ትረጋጋለህ ስትደርስ። ስታየው ግን አንዳንዶቹ ነገሮች ግን ከበድ ያለ ዋጋ ያስከፍላሉ። ምንድነው በቃ እንደዚህ አይነት ውሳኔዎች ውስጥ ባትገቡ ጥሩ ነው። ይህንም ብለው ያየሁት ነገር ስላለ ነው። በቃ አለቀ። ዶንት ሃቭ ቱ ዝርዝር ነገር ውስጥ መግባት አያስፈልግም። የሆነ ነገር አይጠቅምም በቃ ማይጠቅም ነገር አይጠቅምም። ይህ ነገር ጥሩ አይደለም አትግቡበት። ቤተሰብ አትክብሩ። ቤተሰብህን ስማ። ላንተ ከቤተሰብህ በላይ ከእናት ከአባትህ በላይ የሚያስብም ነገ ሰው ቢዞርብህ ዓለም ቢጨልም ሰው እንዳለ ቢጠላ ምን ብትሆን ከእናት ከአባትህ በቃ ታስረህ እንኳን በቃ ገባ። የሰው ልጅ ትልቁ ትምህርት ቤት ያለው እስር ቤት ስትታሰር ነው። ማን እንዳለ የምታውቀው ስታጣ ነው። እጅ ሲጎል ነው። ብቻህን ስትቀር ነው ያኔ ነው ብዙ ነገሮችን የምታውቀው። ያኔ ነው ቤተሰብ እናት አባት ባሉት ነገሮች የሚገቡ።
ገብቶሃል? የማይጥሉህ ለዛ